ድሮም ግጭት ድሮም ግድያ አለ መጠኑ ቢለያይም እጃችሁን ብታዩት በማይክሮስኮፕ ብታዩት ምሳት በሉ እጃችሁ ላይ ያለው ጀርም ብዛት ነግራችሁ አልችልም። ብዙ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ባልበላውም ልጫረው ነው። ከአቧራ ፖለቲካ ወደ አሻራ ፖለቲካ መቀየር አለበት። ኢትዮጵያ አንድም ሀገር ላጥቃ ብላ ሄዳ አታውቅም። ሲመጡ ግን በምስራቅም በሰሜን አሸንፋለች በተደጋጋሚ። ሰው እኮ ተበላሸ ስላችሁ ተበላሽቷል። ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምራ ብንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። ሰው እኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘኸው እዛ ተቀብረ ቤተ መንግስት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረ ካልጨረስክ እሺ አይልም። ዩቲዩብ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቲዩብን ፌስቡክን ምናምን ዘግተው እንጂ ከፍተው አይችሉም፣ ያውቁታል። አሁን የተቀየረውን ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ it doesn't work አይቻልም። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ሜክ ሹር የጀመርከውን ነገር እንደምትጨርስ ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምሮ በመሃል የቀሩት። ከውጭ ተጽዕኖ አንጻር ብዙ ነው ተጽዕኖ። አንደኛው በኢኮኖሚ ተጽዕኖ አለ፣ በዲፕሎማሲ አለ፣ በወታደር አለ። በኢኮኖሚው እርዳታ ማቋረጥ ነው። በወታደር ራስን ማጠንከር ነው። እኛ ወታደር ለመመል ምንቸገር ሀገር አይደለም። በጣም ከፍተኛ ፖፑሌሽን አለን። ሶስተኛው ቴክኖሎጂ ነው። ባይመጡብህም ባሉበት ነው ይረብሹዋል። ቴክኖሎጂ እንዳያችሁት ሰፊ ስራ ያስፈልጋል። ወጣቶች ቴክኖሎጂ የምትወዱና የምትፈጥሩ መሆን አለባችሁ። ዲፕሎማሲ በእነዚህ ይወሰናል። ጠንካራ ወታደር፣ ጠንካራ ኢኮኖሚ ካለ ሌላው ይመጣል። ይሄን እንዴት እንቋቋማለን ካላችሁ እያንዳንዱ ግለሰብ በሽታን ለመከላከል ኢሚኒቲውን ማሳደግ እንዳለበት ስፖርት፣ ንጽህና፣ ከተቻለም ጸዳ ያለ ምግብ ይመከራል አይደለም? ለምን ይመከራል? ኢሚኒቲ ከፍተኛ የሆነ ሰው ጉንፋንም ቢይዘው ወባም ቢይዘው አንደኛ እንዳይዘው ይከላከላል፣ ሁለተኛ ከያዘውም በኋላ እንዳይገለው ይሆናል ማለት ነው። ግለሰቦች ጠንካራ ከሆኑ በሽታ አይዝም ባይባልም ቢመጣም እንኳን ልትከላከል ትችላለህ። ቢኮዝ በሽታ መልኩን ይቀይራል። ጠዋት ጉንፋን ነው፣ ከሰዓት ኮሮና ነው። አንድ አይነት ነገር አይደለም። የአንድ ሰው ዋስትና ኢሚኒቲን ማሳደግ ነው፣ የመከላከል አቅምን ማሳደግ ነው። ሀገርም እንደዛው ነው። አንድ ቀን ጠላት ምስራቅ ነው፣ አንድ ቀን ጠላት ምዕራብ ነው። ከሀገር የሚጠበቀው መከላከል የሚያስችል አቅም መገንባት ነው። ይሄን በደም የተከበረ ሀገር በቴክኖሎጂ ምክንያት በእርዳታ ምክንያት እንዳይፈርስ መከላከል ነው። ኢትዮጵያ አባቶቻችሁ ወንድሞቻችሁ በተደጋጋሚ ጦርነት አሸንፈዋል። በተደጋጋሚ ኢትዮጵያ አንድም ሀገር ላጥቃ ብላ ሄዳ አታውቅም። ሲመጡ ግን በምስራቅም በሰሜን አሸንፋለች በተደጋጋሚ። አሁን እሱ መድገም የለብንም። ሰላም ማሸነፍ አለብን። በሰላም አሸናፊ መሆን አለብን።
በብልጽግና አሸናፊ መሆን አለብን። ሰላም ማሸነፍ አልቻልንም። ብልጽግና ማሸነፍ አልቻልንም። ጦርነት እንዳሸነፍነው ሁሉ ሰላምንና ብልጽግናን ለማሸነፍ ከሄድን የማንደፈር የማንነካ በሌሎች ተጽዕኖ የማንወድቅ አገር እንሆናለን። የከበደን ነገር ብልጽግናን ማሸነፍ፣ የከበደን ነገር ሰላምን ማሸነፍ ነው። ይሄንን ካደረግን የውጭ ተጽዕኖ ይቀንሳል። ይሄ ደግሞ እንዲሆን ከአቧራ ፖለቲካ ወደ አሻራ ፖለቲካ መቀየር አለበት። በየሄድክበት ግርግር መፍጠር፣ አቧራ መፍጠር ዋጋ የለውም። አሻራ ማስቀመጥ ድንጋይ ቢወረወር ምናምን ቢሆን ሲዝን ነው፣ በቃ የትም አይሄድም። እና አሻራ ላይ የሚያተኩር መሆን አለበት። ብዙ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ባልበላውም ልጫረው ነው። ባይበላውም በቃ ይጭረዋል። ባያሸንፍም ያባላል፣ ባያሸንፍም ያጋድላል። ከዛ መውጣት ያስፈልጋል። ግጭት ለምን በዛ ኢትዮጵያ ውስጥ? ምንድነው የግጭት ያበዛው ጉዳይ ያላችሁ እንደሆነ ኢትዮጵያ ውስጥ ያው እንደምታውቁት አዲስ ብሔር አልተፈጠረም። የዛሬ 50 100 ዓመት ከነበረው ውጪ አዲስ ብሔር የለም፣ አዲስ እምነትም የለም። አብዛኛው የነበረ ነው። ምንድነው ችግሩን ያበዛላችሁ እንደሆነ ነገሮች በብዛትና በቶሎ ማወቅ ነው። አሁን እዚህ ያላችሁ ሰዎች አግሉቶ የሚያሳይ መነጽር ቢሰጣችሁና እጃችሁን ብታዩት በማይክሮስኮፕ ብታዩት ምሳት በሉ እጃችሁ ላይ ያለው ጀርም ብዛት ነግራችሁ አልችልም። ምሳ እንድትበሉ ያደረጋችሁ ጉዳይ እጃችሁ ላይ ያለውን ጀርም አለማየታችሁ ነው እንጂ ጀርሙን ብታዩት ኖሮ በዚህ እጅ አልበላም ትላላችሁ። እጃችን ላይ የሚርመሰመሰው ጀርም ብዛት ደፍረን ምግብ ቆርሰን ለመብላት አይፈቅድልንም። ግን ደግነቱ አናየውም። እና አሁን ያለው ችግር በሶሻል ሚዲያ ምክንያት በብዛት እና በቶሎ መስማት አንዱ በሽታ ነው። ድሮም ግጭት ድሮም ግድያ አለ፣ መጠኑ ቢለያይም ግን የምትሰማው ከወር ከሁለት ወር በኋላ የወሬ ነው። እንደ ዛሬ አዋጅ አይደለም። ከሰከንክ በኋላ ነው። ሁሉ ፖለቲከኛ ነው፣ ሁሉ ተንታኝ ነው። ሁሉ ትንሹም ትልቁም ምናምን ይሄን በሽታ ነው። ድሮ ሽማግሌ አለ። ሽማግሌ ያስታርቃል፣ ያጠፋን ይገስጻል፣ ይቀጣል፣ ተበዳይ ይቅርታ ይጠየቃል፣ ይካሳል። ከዛም አልፎ የተጣላ ቤተሰብ ያጋባል፣ ያዋልዳል፣ በደም ያሳስራል። ሽማግሌ አለ። አሁን ሽማግሌን ተቸገርን፣ ህልመኛ ሆነ ሁሉ። ትልቅ ሰው የምታየው ተነስ ይልሃል፣ ማስታረቁን ትቶ ሲያባላ ታየዋል። የሃይማኖት አባት ነው ብትለው፣ ሽማግሌ ነው ብትለው በሶሻል ሚዲያ የተወሰደ ነው። አሁን ኦሮሞ፣ አማራ፣ ጉራጌ፣ ስልጤ፣ ወላይታ ምናምን ብሎ የሚያባላህ ከደከመ በኋላ አንድ ቄራ ወስዶ ነው የሚያርድ። ሁለት ቄራ የለም። እስክትደክም ነው የሚያባላህ እንጂ ከወደክ በኋላ እርዱ አንድ ቦታ ነው የሚሆነው። ከዚህ መጠንቀቅ ያስፈልጋል። አጀብነ ወሎ የፍቅር ሀገር ከተገኘ ማን ካንቺ ነው